መተናል። ሰላም ጤና ይስጥልኝ ጓደኞቼ፣ እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ በአዲስ ዩቲዩብ መተናል። ብዙ ጊዜ ቲክታክ ላይ ነበረ ቪዲዮዎችን የምለቀው። ብዙም ተከታዮች ነበሩኝ፣ ወዳጆች ነበሩኝ፣ አክባሪዎች ነበሩኝ፣ አሁንም አሉ። እነሱም ናቸው ሰብስክራይብ እያደረጉኝ ያሉት። እንግዲህ ሾርት ቪዲዮ ቲክታክ ላይ እንለቃለን። ረዣዥም ቪዲዮ ግን እዚህ ዩቲዩብ ላይ እየለቀቀን በዛ መገናኘት እንችላለን። እንግዲህ አሁን በፊት ረጅም ዓመት ሰው ሀገር ነበር የኖርኩት። አሁን ኢትዮጵያ ውስጥ መጥቻለሁኝ። ሰው እኔንም እያገዛችሁኝ እናንተም እየተጠቀማችሁ በዚህ መገናኘት በደንብ እንችላለን። ሰብስክራይብ እንድታደርጉልኝ ከልብ ጠይቃለሁኝ። በየወሩ ብቻ አይደለም በየሳምንቱ 12ቱ ኮከቦች ምን እንደሚያጋጥማቸው፣ ምንስ መጠንቀቅ እንዳለባቸው፣ ምንስ የት ታይም ላይ ኢንቨስት ማድረግ እንዳለባቸው፣ ግጥማቸው ምን እንደሆነ፣ የስራ፣ የልጆች፣ የህይወት ብዙ ነገሮችን እያወራን እየተጫወትን ብዙ ነገሮችን ለመስራት እቅድ ይዘናል። እንግዲህ ከእናንተ ጋር ከፍ እንደምል አይነው አውቀዋለሁኝ። ቅን ልቦች የሆናችሁ ሰዎች ሁሉ፣ የምታዩ ሰዎች ሁሉ ሰብስክራይብ እያደረጋችሁ በየወሩ በየሳምንቱ የምለቃቸውን ቪዲዮዎች ከጣማችሁ ኮንታክት እያደረጋችሁኝ ኮሜንት እየሰጣችሁኝ። ምክንያቱም እኔ አሁን ስለ ራሴ ኮከብ ላቅ እችላለሁ። ስለ እናንተ ኮከብ ግን ሳወራ እናንተ ናችሁ ልክ ነሽ ልክ አይደለሽም እያላችሁኝ የምትቀጥሉት ማለት ነው። እና ይሄንን ፔጅ እንግዲህ ትልቅ እንደሚሆን እርግጠኛ ነኝ። በእናንተ ብርታት፣ በእናንተ አቅም፣ በእናንተ ደግነት ተያይዘን ከፍ እንደምንል እርግጠኛ ነኝ። በሌላ ቪዲዮ እንገናኛለን። ሰብስክራይብ ላደረጋችሁ ሁሉ በእውነት ከልብ የሆነ ምስጋና አቀርባለሁኝ። ፔጄን ከፍ አድርጉልኝ። ቴንኪው። ብሌን 80 ብሌን ሚዲያ